የሆርሙዝ ወሽመጥ በስተሰሜን ኢራንን፣ በደቡብ ደግሞ ኦማንንና የተባበሩት አረብ ኤምሬትስን የሚያገናኝ ጠባብ የባህር መተላለፊያ መስመር ነው። ጠባብነቱ ምን ያህል መሰላችሁ? በጣም በጠበበበት ቦታ 56 ኪሎ ሜትር ብቻ ነው። ከአዲስ አበባ ሞጆ ሳይደርስ እንደማለት ነው። የመርከብ ማለፊያው ደግሞ 3 ኪሎ ሜትር ብቻ ነው። ሆኖም ይቺ ጠባብ መስመር የዓለምን 20 በመቶ የነዳጅ ንግድ ታስተናግዳለች። በ2025 ብቻ በቀን 20 ሚሊዮን በርሜል ነዳጅ በዚህ አልፏል። ይሄ ቦታ የባህር መንገድ ብቻ አይደለም፣ የዓለም ኢኮኖሚ መግቢያ በር ነው ይላሉ ምሁራኑ። ታዲያ ለምን አሁን አጀንዳ ሆነ? በየካቲት ወር የኢራኑ መሪ አሊ ኻሜኔ መገደላቸውን ተከትሎ ኢራን ወሽመጡን እንደ ጦር መሳሪያ መጠቀም ጀምራለች። ድሮኖችና ሚሳኤሎችን በማሰማራት መርከቦችን ማጥቃትና ማስፈራራት መጀመሯ የኢንሹራንስ ዋጋ እንዲንርና የመርከቦች ትራፊክ በ97 በመቶ እንዲቀንስ አድርጓል። አሁን ላይ ቴሄራን የፈቀደችላቸው እንደ ቻይና፣ ህንድና ፓኪስታን ያሉ መርከቦች ብቻ ናቸው ማለፍ የሚችሉት። አሜሪካ በበኩሏ የጦር መርከቦቿን አጅባ ለማሳለፍ ብታስብም ባለሙያዎች ግን ኢራንን ሳትቆጣጠር ወሽመጡን መቆጣጠር አይቻልም ሲሉ ያስጠነቅቃሉ። ታዲያ ይህ ሁሉ ሲፈጠር አማራጭ የለም ወይ የሚለው ጥያቄ መነሳቱ አይቀርም። ሳውዲ አረቢያና የተባበሩት አረብ ኤምሬትስ በየብስ በኩል ወደ ቀይ ባህር የሚወስዱ የነዳጅ ቧንቧዎች ቢኖሯቸውም አቅማቸው ግን ከሆርሙዙ ሩብ ያህል እንኳን አይሆንም። ሌላው ወሳኝ ስፍራ የካርክ ደሴት ናት። የኢራንን 90 በመቶ የወጪ ንግድ የምታቀነባብረው ይቺ ደሴት የአሜሪካ የጥቃት ኢላማ ሆናለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በደሴቱ ላይ ያሉ የጦር ሰፈሮችን ቢመቱም የነዳጅ ማጣሪያዎቹን ግን አልነኩም። የነዳጅ ማጣሪያዎቹ ላይ ጥቃት ቢሰነዘር ኢራን መላውን የቀጠናውን የነዳጅ መሠረተ ልማት እንደምትመታ አስጠንቅቃለች። ባጭሩ የሆርሙዝ ወሽመጥን የተቆጣጠረ የጦርነቱ አሸናፊ ይሆናል ተብሎ ይታመናል። መዘጋቱ ከቀጠለ የዓለም የነዳጅ ዋጋ መናሩና የኢኮኖሚ ቀውሱ መቀጠሉ የማይቀር ነው። ይህ ግጭት ወደ ከፋ ደረጃ ይሸጋገር ይሆን ወይስ በዲፕሎማሲ መፍትሄ ያገኛል? የዓለም ትኩረት አሁንም በዚህ ጠባብ ወሽመጥ ላይ ነው።